አባትሽ በህይወት ያለ የሌለ መስሎ ተሰምቶሽ ታውቃል? ምንም ስሜት የለም። ሁልጊዜ አባቴ እንዳለ አንድ ቀን ደግሞ ተስፋ ሆኖ እንደሚያስደስተኝ ምናምን። እንደው ስታስበው ልጅህ ምን የምትመስል ይመስልሃል? እንደው ምን እንዴት ነው የምትስላት? በቃ በራሴ እንትን ነው መስላት ማለት እኔን እንደምትመስል ነው መስላት። ራሴን አካሌ እንደምትመስል በቁመትም በመልክም ትመሳሰለኛለች ብዬ ነው እንትን። እስከ ዛሬ ድረስ ግን አባትሽን አግኝተሽ ታውቂያለሽ? በስልክ አላገኘሽው? አላገኘሁትም። ፎቶውንም አታውቂው? ፎቶ የለሽም? የለም፣ የዛን ጊዜ አልነበረም። ፎቶውንም አላየሽም? ድምፁንም አልሰማሽም? ምንም ነገር። ስለዚህ ዛሬ ሰርግሽ ነው ማለት ነው? አዎ። ከመጋባታችሁ በፊት እሱ ልጅ እንዳለው አሁን እየነገረን ያለው። ስትጋቡ ላንቺ ልጅ እንዳለው ነግሮሽ ነበር? አልነገረኝ። ከአባቷ ጋር ዛሬ እናገናኛታለን። በስልክም አውርታው አታውቅም፣ ፎቶውን አይታ አታውቅም። ለመጀመሪያ ጊዜ ነው አባቷን የምታገኘው። በጣም እንደጓጓህ ነው መቼም ልጅህን ለማየት። ስለዚህ ወደ አባትሽ እንሂድ ወይንስ እሱ ይምጣ? ደስ እንዳለ በል እስቲ ልጅህ እየመጣችልህ ነው። ልጅህን ልታገኝ ነው። ና ወደዚህ ልጅህን ተገናኙ። አባትሽ ሰላም ጤና ይስጥልኝ። እንዴት ናችሁ? የደሬ ካናዳ ሚዲያ ተከታታዮች ዛሬ ለየት ያለ ፕሮግራም ይዘንላችሁ ቀርበናል። የጠፉ አባትና ልጅን እናገናኛለን። ከ25 ዓመት አካባቢ ከ20 እስከ 25 ዓመት ባለው ጊዜ ውስጥ ከአባትና ልጅ ሳይገናኙ ቆይተዋል። ስለዚህ ዛሬ በመካከላችሁ ደግሞ አባት እዚህ ይገኛል። ከእርሱ ጋር ቆይታ እናደርጋለን። በጣም የሚደንቅ ታሪክ ነው። ለ20 ዓመት በሙሉ ሳይገናኙ የቆዩ ናቸው። ስለዚህ ይሄንን ታሪክ ደግሞ ከአባቱ እንሰማለን። እስኪ ቀጥታ ወደ አባትየው ወስዳችኋለሁ። ስለዚህ እንኳን ደህና መጣችሁ። መጀመሪያ ተዋውቅህ፣ ስምህን፣ እንደገና ደግሞ አብራህ ያለችውንም ታስተዋውቅናለህ፣ ራሷንም ታስተዋውቃለች። ካንተን ጀምር። እሺ፣ ስሜ በልስቲ አበበ እባላለሁ። ባለቤቴ አባይነሽ ሽር ትባላለች። እሺ በልስቲ ደግሞ አባይነሽ እንኳን በደህና መጣችሁ። እንደገና ታሪካችሁንም ልታካፍሉን ወደዚህ ሚዲያ ስለመጣችሁ አመሰግናለሁ። በልስቲ እንኳን ደህና መጣ። በልስቲ እኔ እናንተ እንተዋወቃለን ለብዙ ዓመት። ታሪኩ ለእኔ አዲስ ነው። አንተ ታሪኩን ታውቀዋለህ። ግን ይሄ ታሪክ ወደ እኔ ሲመጣ ይሄንን ነገር ለምን ወደ ሚዲያ ይዘነው አንመጣም? ምክንያቱም ቀላል ነገር አይደለም። ልጅህን ከ20 እስከ 25 ዓመት ባለው ጊዜ አልተገናኛችሁም፣ ታሪኩንም እንደነገርከኝ። ስለዚህ እስኪ መጀመሪያ ካንተ ታሪክን ጀምር። በልስቲ ማን ነው? በልስቲ ከየት ነበር? በልስቲ እንዴት ወደ አዲስ አበባ መጣ? በልስቲ እንዴት ከልጁ ጋር ተለያየ የሚለውን ታሪክ ወደዛ እንመጣለን። ግን በልስቲ ማን ነው? ከየት አካባቢ እንዴት ወደ አዲስ አበባ ልትመጣ ቻልክ? እና እድገቴ ጎጃም ክፍለ ሀገር ነው። ሉማሜ ማርያም የምትባል አካባቢ እዚያ ነው የተወለድኩት። እዚያ ከተወለድኩ በኋላ ያደግኩት ደግሞ እዚያው በገጠሩ የጎበና ጊዮርጊስ የሚባል ደብር አካባቢ ነው ያደግኩት። ከዚያ ታደግኩ በኋላ ለቆሎ ትምህርት ስደርስ እዚያ ገባሁኝ። እስከ ድቁና ደረስኩ። ከዚያም ወደ ማርቆስ ለቅኔ ቤት ገብቼ ቅኔ እንትን እያልኩ እያለ እንደጀመርኩኝ። ቅኔ ትቀኝ ነበር? ዲያቆን ነበርክ ማለት ነው? ዲያቆን ነበርኩ። ኦኬ። ቅኔ ያው ጉባኤ ቃና ነው ገና የጀመርኩኝ። ሙሉ እንትን አላልኩም። ከዚያ በሆነ ምክንያት እናቴ ሞተች። እናቴ ከሞተች በኋላ ማንም የሚረዳኝ የለም። አባቴም ሌላ ሀገር ሌላ ቦታ ስለነበረ እዚያው አሁን ያሳደጉኝ ሰዎች ጋር አምሳ አለቃ ትእዛዙ የሚባሉት ጋር ከዚያ በኋላ ነው እንግዲህ የተገናኘ ነው። የተገናኘንበት ምክንያቱም ያው እዚያ ለእንትን ለአቆልቋይ የሰው አቆልቋይ ይዞ ተስካር 40
አቆልቋይ እስኪ ምን ማለት ነው? አቆልቋይ ማለት አሁን ለምሳሌ አቆልቋይ የሚባለው በጎጃም ብቻ ነው የሚመስለኝ። ስለዚህ አቆልቋይ ምን ማለት ነው? እስቲ አቆልቋይን አስረዳን። አቆልቋይ ማለት አንድ ሰው ሲሞትበት በሌላ ሰው ያበድራል። ማለትም አሁን ተስካር ይባላል፣ በዚህ አርባም ይባላል፣ እዚያ ደግሞ አቆልቋይ ነው የሚባለው። ስለዚህ እዚያ አንድ ሰው ሲሞትበት አደጋም ሲደርስበት ሰርግም ሆነ መከራም ሆነ ደስታም ሆነ ለዚያ ሰው የሚዋል ውለታ ማለት ነው። እንደ መረዳጃ ነው። እንደ መረዳጃ እንደ ብድር ማለት ነው። እንደ ብድር ማለት ነው። በሰርግ ይመለሳል፣ በመከራም ይመለሳል። ስለዚህ አቆልቋይ ይባላል። አቆልቋይ ይባላል። ስለዚህ ከ50 አለቃ ትእዛዙ ጋር አቆልቋይ ቦታ ላይ ተገናኛቸው። እዚያ ቦታ ላይ ተገናኘን ማለት ነው። ተስካር አርባ ይባላል። እዚያ ቦታ ላይ ተገናኘን። በአንዳንድ ነገር ሳግዝ ያው ቅንነቴን አይተው እዛ ቤት ገባ። 50 አለቃ ትእዛዙ ቤት ገባሁ። እሺ። ከዛ እዚያም እንደቆየሁ ጡት ተጣብቼ ምን ብዬ ጡት ልጅ ሆኜ እዚያው ቆየሁኝ። ቆይ አሁን እዚህ ጋር አንዳንድ ጊዜ አንዳንዷን ቃላቶችን ገለጻ። አሁን ጡት ተጣብቼ ስትል ምን ማለት ነው? አሁን ይሄንን የማያውቁ ሰዎች ነው። አዎ የጡት ልጅ የጡት አባት ማለት የመንፈስ ቅዱስ የስጦታ ልጅ ማለት ነው። ስለዚህ እንደ ልጅ ሆንኩ ማለት ነው። እንደ ልጅ ሆንኩ ማለት ነው። ልጅ የሚደረግለትን ነገር ሁሉ ይደረግልኛል፣ እኔም የሚጠበቅብኝን እንደ ልጅ እወጣለሁ ማለት ነው። አሁን በተለያየ ሀገር እንደ ጉድፈቻ ምናምን እንደሚሉት እንደዛ ማለት ነው። እዚያ አደግኩኝ፣ እዚያ ቆየሁ። ከዚያም በአንዳንድ ምክንያት ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ሌላ ቦታ ነበርኩኝ። ከዚያ ተመልሼ ወደ እነሱ 50 አለቃ ትእዛዙ አዲስ አበባን ቤት ስላላቸው ሌላ ቦታ ነበር። ተመልሰህ እንደገና ወደ አዲስ አበባ ወዳለው ቤት ገባ? ወደ አዲስ አበባ ወዳለው ቤት ገባሁ። አዲስ አበባ ቁጭ ብዬ በሰላም እንደ ልጅ አክብረው ተቀበሉኝ። እዚያ ቁጭ ብዬ እያለሁኝ አሁን እንግዲህ ከታሪኩ ጋር የምንገናኘው ተቦሰና ጋራ እዚያን የተገናኘን ማለት ነው። ተመልካቾቻችን እዚህ ጋር አንድ ነገር ግልጽ አድርግላችሁ የምፈልገው ምንድን ነው፣ 50 አለቃ ትእዛዙ ማለት የኔ አባት ነው፣ ጎጃም ውስጥ ማለት ነው። እዛ ነበረ በሊስቲ። ከዛም በኋላ ደግሞ ወደ አዲስ አበባ መጣ። አዲስ አበባ መጥቶ እንደገና አዲስ አበባ ባለው ቤት ተቀመጠ። እዛ ውስጥ ደግሞ ቦሰና የምትባል ልጅ ነበረች። ቦሰና እዛ ቤት ትኖር ነበር፣ አዲስ አበባ ማለት ነው። ስለዚህ በሊስቲ የተገናኘው ከቦሰና ጋር 50 አለቃ ትእዛዙ ቤት ማለትም የኔ ቤተሰቦች ጋር እዛ ቤት ውስጥ ነው የተገናኙት ማለት ነው። እሺ፣ እዛ ከተገናኛችሁ በኋላ ያው አናውቅም፣ ወጣቶች ነን፣ ምንም የምናውቀው ነገር የለም። ያው በወጣትነት አይምሮ ነው። የወር አበባ ቀረ። እኛ ሁለታችን እናውቃለን፣ ሌላ ሰው ማንም አያውቅም። ስለዚህ እዛ አብራችሁ እያላችሁ ቦሰናም እያለች አንተም እዛው ገብተህ ከእሷ ጋር ፍቅር ጀመራችሁ። ስለዚህ አረገዘች ማለት ነው። ኦኬ። ከዚያ ማርገዟን ግን እዛ ቤተሰብ 50 አለቃ ትእዛዙ ወይንም ወይዘሮ ብርሃን ያውቁ ነበር ወይንም ልጆች ያውቁ ነበር? ማንም አያውቅም፣ ደበቀች። ድብቅ ነበር። ምክንያቱም እንዴት ነው አንቺ ሆድሽ ምን ሆኖ ነው ምናምን ስትባል ሆዴን እየነፋኝ ነው እንጂ ምንም ኧረ ተይ እርግዝና አይደለም ሆዴን እየነፋኝ ነው እያለች እስከ መጨረሻው ሰዓት እስከ 9ኛው ወር ድረስ ቆየች። መደበቋ ምክንያቱ ለምን ነበር? ፍርሃት ነው። ፍርሃት አለ። እንገረፋለን። ያው ስለምናከብረው አባታችንን ስለምናከብር በቃ እንፈራዋለን። እንዴ ይገርፉናል፣ እንዴት እንደዚህ ያደርጋችሁ እንባላለን፣ እንገረፋለን በሚል ነው፣ በፍራቻ ነው የሁሉ። ስለዚህ ማርገዟ አይታወቅም ነበር። ስለዚህ መጨረሻ ላይ ያ ወሩ ገብቶ 5ኛው ቀን 9 ወር ከ5 ቀን አይደለ እንትን ካለ በኋላ አመማት ተብሎ ወደ ክሊኒክ ጎጃም በረንዳ ያለው አፍሪካ ክሊኒክ እዚያ ይዘዋት ሄዱ። ይርጋ ማለት ነው። ይርጋ 50 አለቃ ትእዛዙ ልጅ ማለት ነው። የኔ ታናሽ ወንድም ይርጋ ማለት ነው። እንደገና አያነች ትእዛዙ፣ እሷ ደግሞ የኔ ታላቅ። ከዚያ ይዘዋት ሄደው እንደው አሟት ነው ምናምን ብለው በሌላ ነው። አንተ እስከዛ ግን ቤት ነበርክ? አለሁ፣ አብሬም ሄጃለሁ። እዚያው አይታወቅም፣ አንተ መሆኑ ሁሉ አይታወቅም። በውስጤ እኔ ራሴ ሐዘን እንትን ላለው እንጂ ደንግጫለሁ። የኔ መሆኑ ግን አይታወቅም። ከዚያ መጨረሻ ላይ ልክ እዚያ ክሊኒክ እንደገባች እንዴ ልጅ እኮ እርግዝና ነው ራሱ ዶክተሩ ምን ይያዝ። ስለዚህ ምጥ መጥቶባት ሄደችው ማለት። እሷ ግን ታመንኩላ ነው። ታመንኩላ ነው። እንዴ እኮ ምጥ ነው ልትወልድ እኮ ነው ብሎ እንትን ሳይል እዚያው ቆዩ ምናምን እንዳለ ልጅ ድምጿ ተሰማ ማለት ነው። ወለደች። እዚያ መጨረሻ ላይ ያው መጣች።
በዛን ሰዓት ግን አባትሽ ማን ነው ብሎ አምሳለቃ ትእዛዙ አልጠየቃትም? አዎ ተጠየቀች። እምዬም ወይዘሮ ብርሃን ጠይቃታለች። አብዬም አቶ ትእዛዙ ጠይቀዋል። አሁን ተናገሪና እዚህ ተቀመጭ፣ ምንም ችግር የለውም ያድጋል፣ ልጅትን እያሳደግሽ ትቀመጫለሽ፣ የማን እንደሆነ ብቻ ተናገሪ የተባለችው ስትባል ምንም እዚህ አይደለም እንዲሁም ሌላ ምክንያት አመጣይ። ገንዳ አለ፣ ቆሻሻ የሚጣልበት ገንዳ አለ፣ እዚያ ወደ ሩፋኤል መውጫ አካባቢ ዘይት ቤቱ አካባቢ ማለት ነው። እዚያ በጨለማ ደፍሮኝ ነው የዚያን ጊዜ እንትን የለም ቆሻሻ አውጡ ምናምን አይባልም። ዝም ብሎ ቆሻሻ አውጡ እዚያ ገንዳ ነው የሚደረግ። ማታ ማታ ጊዜ ነው የሚወጣ መሸት ሲል ማለት ነው። እዚያ ነው ምክንያት ያደረገችው። ጎላን ጠጅ ቤት የሚባላል እዚሁ አካባቢ። ከዚያ ሰክረው ሲመጡ እዚያ እንትን አሉ ደፋሩ ብላ በዚህ ምክንያት ዘጋ ማለት ነው። ከዚያ ከአንድ ወር በላይ ወደ 2 ወር ተቀመጠች፣ ታረሰች። እንግዲህ የማትናገሪ ከሆነ ብትናገሪ እዚህ ትቀመጫለሽ፣ የማትናገሪ ከሆነ እንግዲህ በይ እኛ ልጅ ይዘሽ ስራ ማዘዝም አንችልም፣ ወደ ሀገርሽ ሂጂ ተባለች። እስከ አውቶቡስ ስራ ያሳፈርኳትም እኔ ነኝ። ስለዚህ አሁን ወደ ሀገሯ የሄደችበት ምክንያት ምንድን ነው? አባቷን አልተናገረችም። ስለዚህ ልጅ ስለሆነ ወደ ሀገሯ ሄደ እና ወዴት ሄደች ማለት ነው? ሀገሯ ወዴት ሄደች? ወደ ጎጃም፣ ወደ አገው ምድር ወደዛ ሄደች። አገው ምድር። አንተ ነህ የሸኘሃት? እኔ ነኝ የሸኘኋት እስከ እንትኑ ድረስ አባስ እስከምትይዝ እስከዚያ ድረስ እኔ ነኝ የሸኘኋት። ስለዚህ ልጅህን ወንድን ሴት ናት። ልጅህን ያያት የዛኔ ነው? የዚያን ጊዜ ነው ያዩት። በቃ እሺ። ከዚያ በኋላ ምንም እንትን የለም። በቃ አድራሻም የለም፣ ምንም የለ፣ አድራሻ የለም። እንዳሁኑ ሞባይል የለም፣ ምን የለም። አንተ እዛ ቤት ቆየ ወይንስ ስራ አግኝተህ ወጣህ? ትንሽ ቆየ። ከዛ በስራ ምክንያት ደግሞ ወደ ሌላ ሀገር ሄድኩኝ። መኪና ላይ ጀምሬ መኪና ላይ ረዳት ጀመርኩ ማለት ነው። ከዛም በኋላ አንተ ልጅህን ለመፈለግ ወደ ጎጃም ወደ አገው ምድር እንደሄደች አውቀሃል? አንተን የሸኘሃት ለመፈለግ አልጣርክም? ልጅህን ለመፈለግ አንዴ ሞክሬያለሁ። ምክንያቱም ግምጃ ቤት ማርያም የምትባል ወደ ትሊሊ ምናምን የሚባል ሀገር ተገንጥሎ ወደ ውስጥ ነው እንትን የሚለው። እዚያ ላይ እንጂባራ አካባቢ ስንደርስ ወደ አባይ ግድቡ እየሄድን እዚያ ስንደርስ በስራ ምክንያት ማለት ነው ወደዚያ እየሄድን እዚያ ላይ ስንደርስ የሆነ ሰው አገኛለሁ። የሆነ ሰው አገኘውና ያ ሰውዬ የላይቢያጆ አጣቢ ነው። ላይቢያጆ ያጥባል። ማደያ ውስጥ ነው እና የቄስ ተማሪም ነገር ነው። በቋንቋ በምን ተግባባና እንዲህ ነገር ነበረ። ጽድ ማርያም እንትን ግምጃ ቤት ማርያም የምትባል ሀገር የት አካባቢ ነው ስለው፣ አይ ቅርብ እኮ ነው፣ እኔ እኮ እዚያ እየሄድኩም አገለግላለሁ፣ አንዳንዴ የማርያም ይለኛል። እና እንግዲያስ እንደዚህ ትሆነ የሆነ ችግር አለ ጠይቅልኝ ብዬ ቦሰና ሌው የአባቷ ስም ሌው መሆኑን ነግራኛለች። የእናቷ ስም ጉዳይ ልጅህ እናቷ ቦሰና ሌው የእናቷ ስም ጉዳይ እና በዚህ አድራሻ ፈልግልኝ ምናምን አልኩት። ሄዶ አጠያይቆ አገኘኋት ነው ያለኝ። አግኝቻት ልጅ ተማሪ ናት፣ ግን ሳናገራት ሰውየው ደስ አላለውም። ባሏ ይሁን ምን ይሁን አላወኩም፣ ደስ አላለውም አለኝ እና በሌላ ቀን አይ ቀደም ነበር እንጂ አሁን ምን ያደርጋል ድሮ ነበር እንጂ ምናምን ብላለችኝ። ተሷ የወጣው አንደበት ይሄ ነው። ግን ቆይታ በኋላ በሌላ ጊዜ እንገናኝ አለችኝ። ስራም በዝቶባቸው ስለነበረ በሌላ ጊዜ እንገናኝ አለችኝ። ይህን ይዞልኝ የመጣው ከዚያም ያን የእሱን አድራሻ ይዤ ነበረ። ያው ያን እንትን እያል እየተደዋወል ወደ ሻሸመኔ አካባቢ ረብሻ ተነሳ። የመጀመሪያው ረብሻ ሲረበሽ የዚያን ጊዜ ስልክ ተቀማን፣ ብር ስልካችን ምናምን ተቀማን፣ የኔም የሾፌሩ ተቀማን። በዚያ ቀረ አድራሻው ጠፋ። እኔ ከዚያ መጥቼ አዋሳ ፕሮግራም ነበረን። አዋሳ ገብተን ብር ልልክለት እንደገና ሄዶ ተመልሶ አድራሻ ይዞ ሊመጣ ነበር። አሁን የእሱ ስልክ ጠፋ። ከዚያ በኋላ ወደ እኔም አልደወለም። ይሄ ነው እንግዲህ እንትኑ እስከዚህ ድረስ ነው
ልፈልግ የጣርኩት ማለት ነው። እሺ ሌላ መንገዶችንስ ለመጠቀም አላሰብክም ነበር? እሷን የምታገኝበት የተለያዩ መንገዶች? አሁን ሌላ መንገድ ልጠቀም ያሰብኩት በእንትን ነው ኢቢኤስ ላይ በኢቢኤስ እንዲሁ ሰው ተገኘ የ40 ዓመት የ30 ዓመት ምናምን እየተባለ ሲባል በጣም እንትን ይሰማኛል። ስለዚህ እሱ ላይ ልመዝገብ፣ እሱ ላይ እንዳልመዘገብ የግዴታ ደግሞ ሄጄ እዚያ አድራሻ ፎቶግራፍ ምናምን ማግኘት አለብኝ። ፎቶግራፉ የለኝም። የቦሰናም ፎቶ የእናቷም ፎቶ የለህም? የእናቷ የለኝ፣ የእሷም ሕፃነት ምንም የቦሰናም የለኝም። ስለዚህ እነሱ ላይ በሄድ መጀመሪያ ሄደህ አረጋገጥ አድራሻ እንትን በል ነው የሚሉኝ። እንደዚያ በዚህ ምክንያት ላይ እያለሁ ረብሻም ሀገሩም መንገዱም አንዳንዴ ይከፈታል ይዘጋል። እንደዚያ ሲሆን በእግዚአብሔር ፈቃድ እንግዲህ እግዚአብሔር የፈቀደው ጊዜ ዛሬ እሷ ፍለጋ መጣች ማለት ነው። እሺ በጣም ጥሩ። አባይነሽ አቤት። እስቲ አስተዋወቂን። ማን አባይነሽ? እኔ አባይነሽ ይሽር እባላለሁ። እሺ የበልስቲ አበበ ባለቤት። እሺ አሁን በልስቲ ሲናገር ያለውን ታሪኩን እየሰማሽ ነው ያለሽ። እንዴት እንደተገናኙ ከልጁ እናት ጋር እስከ መጨረሻ ድረስ ምን እንደሆነ፣ አሁን ደግሞ ከ20 እስከ 25 ዓመት ድረስ ከልጁ ጋር አልተገናኘም፣ አይቷት አያውቅም። ገና አራስ እያለች ነው ያያት ልጁን ማለት ነው። ከተጋባችሁ ስንት ጊዜ ሆናችሁ? እኛ በ1994 ነው የተጋባ ነው። ኦኬ 6 ዓመት ወደ 25 ዓመት 22 ዓመት አካባቢ 22 ዓመት አካባቢ ናቸው። ልጆች ስንት ልጆች አሏችሁ? 3 ልጆች አሏችሁ። የስንት ዓመት? የመጀመሪያው 21 ከዛ 18 ከዛ 15። እሺ አንተ ጥያቄ ልጠይቅሽ። ከመጋባታችሁ በፊት እሱ ልጅ እንዳለው አሁን እየነገረን ያለው ስትጋቡ ለአንቺ ልጅ እንዳለው ነግሮሽ ነበር? አልነገረኝ። እሺ እንዴት አወቅሽ? ያኔ እንደውም እኔና እሱ ሲያገናኙኝ ሰዎች ብዙ ጠይቀውታል። ትዳር ካለህ ልጅ ካለህ ያው መደበቅ የለብህም ምናምን ብላ ያገናኘችን አንድ ዘመድ አለች። የእሱ ዘመድ ኧረ በፍጹም ምንም ልጅ የለኝም ነው ያለው። እንደውም ኧረ እኛ ሀገር ሰው ልጅ የሚኖሩት እኮ ይደብቃል ብላ በደንብ እንደውም 2-3 የጠየቀችው። አይ ምንም ልጅ እንደሌለው ነው እሱ የተናገረው። ያው እኛም ወደ ትዳር ገባን። በመጨረሻ ኖረን ልጆች ከወለድን በኋላ ነው በቃ እንደዚህ እኮ ነው ነምዬ ቤት ያለሁኝ አንድ ልጅ እዛው የምትኖር ነበረች። ያው እንደዚህ ስህተት ተፈጥሮ አንድ ልጅ ወልጅ ያለሁ እና ገና ራስ ያለች ነው ግን ወደ ሀገሯ ይዛት ይሄደችው። ከዛም በኋላ ግን በምንም ያው አልተገናኘንም። አድራሻውንም አላቅም፣ ወዴት ትኑርም አላቅም። አሁን ግን ባገኛት ደስ ይለኛል። በምን አይነት መንገድ ነው እያለ ሁሌ ያወራል። የነገረኝ በዛ ምክንያት ነው። እንደው በቃ ልጆቹን ባሉበት ቁጭ ብለን እንደዚህ ቤት እያየን ነው። እንደው እንደዚህ አሁን እንዳለው የብዙ ዓመት የተጠፋፋ ይገኝል ለዛ ላይ በቃ የኔም ልጅ ባገኛት እህት እኮ አለቻችሁ ብሎ አንድ ላይ ነገረን ከልጆቹ ጋር። የዛኔ ሲነግራችሁ ከልጆች ጋር አንቺንም ልጆችንም ሰብስቦ ነው የነገረው? አንቺ ምን ተሰማሽ? ልጆችስ ምን ተሰማቸው? ከዚህ በፊት ከጋብቻ በፊት አልነገረሽም? ከጋብቻ በኋላ ነው ልጆችንም አንድ ላይ ሰብስቦ የነገረሽ። እና አንቺስ ምን ተሰማሽ? ልጆችስ ምን ተሰማቸው ለመጀመሪያ ጊዜ ልጅ እንዳለው ሲነግራችሁ? ልጆቹ ደስ ነው ያላቸው። እኔ ግን ያው እስከ ዛሬ እንዴት እስከ ዛሬ ለምን አልነገርክም አልኩና፣ ግን ውስጤ ምንም ቅሬታ የለብኝም። ያው የቆየም ነገር ስለሆነ ያው እሷም እዚህ ስለሌለችም በቃ ምንም ቅርም አላለኝም። ግን እስከ ዛሬ ለምን ያኔ እኮ እማዋይሽ ትባላለች ያገናኘችን ወደ እህል በረንዳ ወደ አማኑኤል አካባቢ ነው የኖር ነው እኛ። አሁን ነው ወደ ዓለም ባንክ ሄድ ነው እና ለምን ያኔ እኮ እማዋይሽ ስትጠይቅህ ምንም የለኝም ነበር ያልከው። ያው ወቅቱማ ምን እሷም ወደ ሀገሯ ይዛ ስለሄደች የትም ትኖር ስለማላቅ ነው ያለኝ። ግን በቃ ከሆነ በኋላ እኔ ምንም ቅርም አላለኝም። አንተ በልስቲ ልጠይቅህ፣
ለምንድን ነው መንገር ያልፈለግከው ቀደም ብለህ? አጣት መስሎኝ ነው እሷን እንዳላጣት እንዲህ ታልኩ። ልጅነትም ስላለ ወጣትነት እንዲህ ተነገርኳት እንዲህ ትላለች የሚል ሁኔታ ስላለ ስለዚህ ደግሞም እሷ ታድጋለች ብዬም አላሰብኩም። ዋናው ነገር ምንድን ነው አድጋ እንደዚህ ለቁም ነገር ትበቃለች ምናምን የሚል እንትን የለኝም። እንደውም ከዚህ ራሱ ወደ አገሯም እዛ ትገባለች የሚል እንትንም የለኝም በዛን ሰዓት። ለምን ሕፃን ስለሆነች ገና እንትን ስለሆነች ምንም እንትን የለም። በኋላ ለአንቺም ለልጆችም አንድ ላይ ነገራችሁ። ከነገራችሁ በኋላ የልጆች ሁኔታ እስካወቁ በኋላ ከዛም በኋላ የማንሳት ነገር አለ እህታችን እንዴት ነው የምፈልግ የሚል? አዎ ሁሌ አሁን እሑድ እንዲህ ቁጭ ብለን ቤስን በምናይ ሰዓት በልስቲም ባይኖር ቤት ውስጥ ማለት ነው በልስቲ እኮ ቢሄድና ቢመዘገብ ይላሉ ልጆቹ። ሄዶ እኮ ቢመዘገብ እኮ ታችን ያገኛት ነበረ፣ ሄዶ እኮ አለመመዝገቡ ነው ይላሉ ብዙ ጊዜ። ግን እኔ ደግሞ ሀሳቤ ሄዶ ቢመዘገብም አሁን እቺ ልጅ ገጠር ከሆነች አሁን ገጠር ከሆነ እንግዲህ ወይ ብዙ ሚዲያ አይከታተሉም አይደለም። ገጠር ከሆነች ግን በምን አይተው በምንስ ግን እንዴት ሊሆን ይችላል? ወይ አንድ ቀን እግዚአብሔር ፍቃዱ ሆኖ ወይ ልትገኝ ትችላለች እላለሁ ሁልጊዜ። ያው እንግዲህ ጌታ ፍቃዱ ሆኖ እንደተባለው ያው እንጂ እኛ ደስተኞች ነን። እኔም ደስ ብሎኛል፣ ልጆቹም ደስ ብሏቸዋል። አሁን የነገራችሁኝ ታሪክ አለ። እንግዲህ ይሄ ታሪክ እንዴት ነው የሆነው? ቦሰና የልጅቷ እናት ማነው? የልጅቷ እናት ስም ቦሰና አፈላልጋ ወደ ቤት መጣች። ወደ እኛ ቤት ማለት ነው። ወደ አምሳ አለቃ ትእዛዙ ወይዘሮ ብርሃን ቤት በፊት ወደ ነበረችበት ቤት ማለት ነው። ብዙ አመት ስለሆነ ወደ 25 አመት ስለሆነ እዛ ቤት ከመጣች ጠፍቶባታል። ስለጠፋባት በስም ነው እያጠያየቀች ልጅቷ አስቸገረቻት። እንግዲህ ልጅቷ ስታስቸግራት አባቴን አምጪ እያለች ስታስቸግራት እናቷ ፍለጋ ጀመረች እና አካባቢው ጠፍቶባታል። እና አካባቢውን ስትፈልግ ቤቱን ሳይሆን የእህቴን ስልክ ታገኛለች፣ ያያለሽን ስልክ ማለት ነው። ስለዚህ አያለሽ ጋር ትደውላለች እና አያለሽ ጋር ትደውልና እኔ እንደዚህ ነኝ እና ትነግራታለች ማለት ነው። ከዛ ስለሚተዋወቁ በስልክ ያወራሉ። ከኔ ጋር ታገናኛታለች። ከኔ ጋር ስታገናኛት እኔ ደግሞ እዚህ ኢትዮጵያ አልነበርኩም፣ አላውቃትም። በዛን ሰዓት ከኢትዮጵያ ውጭ ነኝ ያለሁት። ስለዚህ ታናናሽ ወንድሞችን ነው የምታውቀው፣ እነ ቶማስን፣ እነ ኤፍሬምን፣ እነ በእውቀትን ነው የምታውቀውና ወንድሜ ቶማስ እሱ ነው እንደውም እሱ ነው እንትን ሆስፒታል ሁሉ ይዟት ሄደ። እሱ ነው የዛን ጊዜ አርሲ ሆስፒታል ሄዶ ከፍሎ ምናምን እንድትገላገል ያደረገ እሱ ነው። እነሱንም ማወራው እህቴንም አያለሽንም ማወራው ማለት ነው። ስለዚህ እንደዚህ ነው ብሎ ታሪኩን ነገሩኝ። ኦኬ እንደዛ ከሆነ ለበልስቲ እንነግረዋለን። እስኪ በልስቲ ይሄንን ነገር ያውቃል ወይ? እኔ ስለማላውቅ ማለት ነው። እኔ በልስቲ ነው የማውቅ። ስለዚህ በልስቲ ጋር ደወልን። ስንደውል በጣም ተደሰትክ። በጣም በቃ ደስታው ልዩ ነበር። ክፍላ ሄት ነበርክ? ወደ ኦሮሚያ ክልል ነበር። ወደ ኦሮሚያ ክልል ነበር። ወደ ለቀምት አካባቢ። አዎ። እና ለመምጣት ቸኮልክ። እናትየዋንም አገኘዋት። እናትየዋ ቤት መጣች። ቤት በእሑድ ጠዋት መጣች ቤት። እሑድ ጠዋት ስትመጣ የኔን የእናቴንና የአባቴን መሞትም አታውቅም ነበር። እና ቤት መታ እንዳጋጣሚ እኔ ክፍሌ ነበርኩኝ። ስወጣ ከእህቴ ጋር ተቃቅፈው ይላቀሳሉ። ሀዘንም ሆነባት ማለት ነው። ሀዘኑ አልሰማችም። የኖረችበት ልጅ እያለችም የነበረ ስለሆነ አዎ ሀዘን እና ያንን ሀዘን ሰማች። ከዛ እኔም ገባሁ። ጥያቄ ጠየቅኳት። ስጠይቃት አሁን አንተ የነገርከኝን ታሪክ ነው የነገረችኝ። አንተ የነገርከኝን ታሪክ ነው አጠቃላይ የነገረችኝ ማለት ነው። ያንን ታሪክ ሰማሁ። ለአንተ ጋር ተገናኘን። እስካሁን እንግዲህ ልጅህን አላገኘህም። ለ25 ዓመት ማለት ነው ልጅህን አላገኘህም። እንግዲህ ልጅህን አግኝቻታለሁ፣ በአይን አይቻታለሁ። ልጅህን ታገኛታለህ፣ እናገናኛለን። ክፍለ ሀገር ነው ያለችው። አሁን ክፍለ ሀገር ነው ያለችው። ትመጣለች። ቀጠሮ እናደርግና ትመጣለች። በቀጠሮ እናገናኛቸዋለን። እሷም እስክታገኝ ድረስ
ቸኩላለች። እንግዲህ ተመልካቾቻችን ታሪኩን እንደሰማችሁት ነው። በበልስቲ እና በልጁ መካከል ያለው ለ25 ዓመት የሚሆን ተለያይተው ገና በጫቅላ በልጅነት እድሜዋ እንደተወለደች ከእናቷ ጋር ወደ እንጅባራ ወደ ጎጃም ሄዳለች። ከእንጅባራ ደግሞ ባል አግብታ ወደ ሌላ ክፍለ ሀገር ወደ አዋሳ ነው ያለችው አሁን ልጁ ማለት ነው። ልጁን ደግሞ በስልክ አግኝቻታለሁ፣ በአካልም አግኝቻታለሁ። ስለዚህ እሷ ደግሞ ከአባቷ ጋር በሚቀጥለው ቀን ቀጥረን እሷ በምትመጣበት ሰዓት አሬንጅ አድርገን አባትና ልጅ እናገናኛለን። ስለዚህ በሚቀጥለው ፕሮግራም ይህንንም እንድትከታተሉ ጠይቃችኋለሁ። እስኪ በስተመጨረሻ የምታስተላልፈውን መልእክት። አሁን እንግዲህ ብዙ ነገር አውርተናል። ስለ ልጅህ ያለ ነገር፣ ባለቤትህ ምን ያህል ደስተኛ እንደሆነች፣ ልጆችህ ደግሞ ምን ያህል ደስተኛ እንደሆኑ እህታቸውን ለማግኘት በጣም ደስ የሚለው ደግሞ አባይነሽ ያንቺ ደስታ ደግሞ ገርሞኛል። እንዴት ልጆች አሉ እንዴት ልትደሰች ቻልሽ አንቺ? እንደው ብዙ ጊዜ አንዳንድ ሰው ሌላ ሲመጣበት ሌላ ነው። ያንቺ ግን ከመጀመሪያ በስልክም ሳወራሽ ያንቺ ደስታ ለኔ በጣም ገርሞኛል። ያው መጀመሪያ ጌታ ስሙ ይባረክ። አሜን። እኛ በክርስቶስ የዳንን ሰዎች ጌታን እንደምንወደው ሰውንም እንወዳለን። እቺ ልጅ ዘር ናት። ዘር የልጆቼ ማካል ስለሆነች እኔ በጣም ነው ደስ ያለኝ። አንደኛ ልጆቼ እህት አገኙ፣ ወገን አገኙ። ደግሞም በልስቲም ከጭንቀቱ ነው ያረፈው። ስለ እውነት ሁሌም እንደዚህ ብሎ አውጥቶ ባይናገርም ውስጡ በጣም ያንሰላስላል። ሁልጊዜ ውስጡ መቼም እንትን ይለው በቃ ይጨነቃል። እሱንም እግዚአብሔር አሳርፎታል በመገኘቷ ማለት ነው። ልጆቼንም ተደሰቱ፣ እህት አገኙ። እኔም ደግሞ ከጌታ የተሰጠኝ ጸጋ አለ። ሰው በጣም እወዳለሁ። ስለዚህ እኔም ልጄ ናት፣ በቃ እንደ አንድ ልጄ ስለሆነች በጣም ነው ደስ ያለኝ። ጌታ ይክበር። እሺ፣ አሁን ይሄን ከሰማሽ በኋላ ሰዎች አሉ በጣም ተደሰቱ፣ አካባቢ ያሉ ጸልይ ነበር ያልሽ፣ እንዴት ነው ስሜቱ ያለው? አሁን አብረን የምንጸልይ ጎረቤቶቼ ልክ የበልስቲ ልጅ እኮ ተገኘች በሚል ጊዜ ሁሉም ድንግጥ ነው የሚለው። ወይኔ ጌታ ስሙ ይባረክ ብሎ ነው ሁሉም በቃ የሚደሰተው። ለምን እነሱንም ጎረቤቶቼ ተነግሯቸዋል። አሁን እኔ አለች ብዙ ጊዜ አብረን ይኖርን እዛ ሰፈር ላይ ስንገባ እኩል በቃ የተወሰኑ ወራት ብንለያይ ነው የገባን፣ ተከታትለን የገባን ብዙ ዘመናት እንግዲህ አብረን ይኖር። እሷ ታውቃለች ስለምታውቅ ቀድሜም ደግሞ ቅዳሜ ማታ ሰምቼ እሁድ ማለዳ ቸርች ስንሄድ የነገርኳትም ለሷ ነው። በቃ መንገድ ላይ ነው ደንግጣ የቆመችው። ይሄ ከደስታ የተነሳ ነው፣ የሰው ፍቅር ነው። ይሄ ደግሞ አሁን 25 ተባለ እንጂ ከ25 ዓመት በላይ 30 ዓመትም ይሆነዋል። ይሄ በጣም የሚያስደንቅ ነገር ነው። እንዴት አይነት በቃ ጌታ ድንቅ ነገር ነው ያደረገው። እኛ በአይምሮአችንም የለም በእውነት አሁን ትገኛለች በዚህ አይነት መንገድ። ጭራሽ እኛ ገጠር አገር ነው እንጂ የምንጠብቀው ከተማ ውስጥ እናቲቱም ከተማ ውስጥ ልጅትም አዋሳ ትኖራለች ብለን አንጠብቅም። ጭራሹ እንደ ትገኛለች በእንዲህ አይነት ብለን ማንም አልገመተም። ስለዚህ ትልቅ ደስታ ነው ለኛ የሆነው፣ ለልጆቼም፣ ለበልስቲም፣ ለሰፈርም፣ ለጎረቤትም ትልቅ ደስታ ነው። እንግዲህ አባይነሽ አንቺ በጣም ትልቅ ሰው ነሽ። እንዳንቺ አይነት ሰዎች እግዚአብሔር ያብዛልን። ምክንያቱም ከዚህ በፊት አልነገረሽም፣ በመሀል ነው የነገረሽ። ግን ደስታሽ ልዩ ነው እና ትልቅ ነገር ነው። ትልቅ ደግሞ ትምህርት ነው ለሌሎችም ሰዎች የሚሆን ማለት ነው። እና በልስቲ ወደ አንተ ስመጣ አካባቢዎች ከሰማ በኋላ በስራ ቦታ በአካባቢ ያንተስ ያለ ደስታ እስካሁን ድረስ እሷን እንዴት ነው? በጣም ልዩ ነው። በጣም አሁን መስሪያ ቤት የምሰራበት ጆሹዋ ሚኒስትሪ ነው የምሰራ። የመስሪያ ቤት ሰዎች ራሱ በጣም ደስታቸው ሌላ ነው። በቃ ሌላ ነው። አያት ሆንክ በቃ እንግዲህ እናከብርሃለን የሚለው እንትን ነው ያላቸው እና በጣም ደስ ብሎኛል። ከመጠን በላይ ነው የተደሰተው። አሁን እኔ ልጅህን አግኝቻታለሁ፣ በአካል አግኝቻታለሁ።
በአካል አግኝቻት አውርቻታለሁ እና እሷ ያላት አንተን ለማግኘት አሁን ክፍለ ሀገር ስለሆነች ነው እና ለሚቀጥለውን ቀን እንትን ብለን እሷ የሚመቻት ቀን እናገናኛቸዋለሁ። ግን እስክታገኝህ ድረስ ቸኩላለች በጣም እና እንቅልፍም አልተኛም ነው ያለችው። ያለው ሁኔታ የባለቤቷም ስራም ስላለ አንተም ክፍለ ሀገር ስለነበርክ ዛሬ ልናገናኛቸው አልቻለም። የሚቀጥለው ቀን ቀጠሮ ይዘን አገናኛቸዋለሁና እንቅልፍ የላትም። እንደው ስታስበው ልጅህ ምን የምትመስል ይመስልሃል? እንደው ምን እንዴት ነው የምትስላት? በቃ በራሴ እንትን ነው መስላት ማለት እኔን እንደምትመስል ነው መስላት። ራሴን አካሌ እንደምትመስል በቁመትም በመልክም ትመሳሰለኛለች ብዬ ነው እንትን እና እኔ እሷን ሳገኛት ሳወራት አይታ የምታውቅ ነው የሚመስላት። እሷ ልቅሷ፣ ናፍቆቷ አሁን ደግሞ ስልክ ሳወራት እንቅልፍ አለመተኛቷ እስክታይህ ድረስ አንተ እንዴት ቆየስ? አንተስ እንዴት ነው ከሰማ በኋላ ያለ ሁኔታ እንዴት ነው? ልዩነት የለውም። በቃ ስራም እንትን ስል ሀሳብ በቃ እንደገና ሀሳብ ነው የሆነብኝ። ምክንያቱም በቃ ራሱ አሁን ከሐዋሳ ዛሬ ሌሊት ራሱ የሆነ ሰይጣን ይደውልብኛል። ዝም ብሎ መኪና እንደዚህ ሆኖ መኪና እንደዚህ አድርጎ እንደዚህ ምናምን የሚለው በቃ ይሄን እንዳልገናኝ ደግሞ ወይ የሆነ ነገር ሊያደርግ ይችላል ምናምን በቃ በጣም ነው የሚጨነቀው። እስከማያት በቃ ቸኩያለሁ ማለት ነው። በመንገድም እንደው በቃ የሆነ ነገር ገጥማት ይሆን የሚለው በቃ እንትን ብያለሁ። የልጆች ደስታስ? እነሱማ ልዩ ነው። አንደኛዋ ልጅ እንደውም አለቀሰች ነው? አዎ አልቀሳለች። መጀመሪያ ቀን ቅዳሜ አይደል የሰማነው? የነገ ሳምንት ቅዳሜ ማታ አያልነሽ ያው እኔ እንደማላቅ ነው የምታውቀው። ለሰላምታ ነው የደወለችው እንጂ ለኬ እነሱ ተገናኝተው አውርተዋል ከልጅትም እናት ጋር እና እኔ እንደማላቅ ነው እሷ የምታውቀው። በእሷ ምን ያልፈርድም። ደውላ አባዬ እንዴት ነሽ? ተጠፋፍተናል ስንት ዘመናችን ምናምን ብላኝ በቃ ያው ጊዜው ነው ሩጫ ነው አልኳት። እኔም ለሰላምታ ነው በቃ ደስ አለኝ። ሰላምታ ተለዋውጠን ነው ስልኩ የተዘጋው። በልስቲ ግን ኔትወርክ ስለሆነ ይሁን አላቅም ስልኩን ቢያለኝ ስትለኝ አዎ ስልክ አይሰራም ለኛም እምቢ ብሎናል፣ ተደወለ ደውልላት በይው አለች። እሺ ብዬ ነው ስልኩን የዘጋሁት። ወደ ማታ ደግሞ ከምሽቱ 2 ሰዓት ያልፋል እሱ ደወለ በልስቲ አያልነሽ ደውላልሻለች እንዴ ሲለኝ አዎ ደውላ እኮ ሰላም ተባብለናል። አረ እንደሱ እኮ አይደለም ልጅት ተገኝታ ነው እንዴ? እንዴት? በምን አይነት መንገድ? በቃ ተገኘች አሉ። እሱም ደስ ብሎታል ይስቃል። ተገኝታለች እንደምንም አፈላልጋ ቤት መጣች ብላ አያል እኮ ነግራኛለች። እኔ ለራሱ ደንግጫለሁ ግራ ገብቶኛል ምናምን ሲል በቃ ተነጋገርን። ለቤቲ ስልኩን ስጫት አለኝ። ለቤቲ ሲሰጣት ለልጅ ሲሰጣት አለቀሰች። በቃ ወይኔ ከአይኗ እንደ ስልኩን እያወራችሁ ከአይኗ ነው እንባ የሚወርደው። አይ እንደው ቤቲ እየረተይ ቆይ ገና ምንም ሳይታወቃት ታልቅሽ ቆይ እስቲ ገና ያልተረጋገጠ ነገር ሊሆን ይችላል ብለን ቤቢ ማናገረ በቃ ያለ የቀጠለ ነው። እንደውም ሰኞ ነው እንደውም በደንብ ያጣራኋት አያለ ሰኞ እንደገና ደውዬ እንዴት ነው አያልዬ አንቺ እንደው ጌታ ይባርክሽ ታቂ ኖሯል እንዴ ስትለኝ አዎ እኔ እኮ ነግሮኛል አውቃለሁኝ ልጆቹም ያውቃሉ የሚያገኝበት መንገድ ጠፍቶት ነው እንጂ እሱ በቃ እኛንም ባረከች እኔንም ጌታ ይባርክሽ እንግዳስ እንዲህ ነው ልጅት እንደዚህ እናቲት አዲስ አበባ ነው የምትኖር ልጅት ሐዋሳ ነው ትዳር ይዛ የምትኖረው መጣ ቤቱን አፈላልጋ ከስንት ቀን በኋላ ነው ቤቱንም ያገኙት ብላ በቃ አሁን ተመልሰው ሄደዋል ይመጣሉ ስትለኝ እንደውም እኔ ደግሞ እንዴ ለምን ተመልሰው ሄዱ መንገዱ ሰላም አይደለ እንዴት መታገስ አቃታቸው አሁን ማክሰኞ እኮ ይመጣል እሱ ለምን ሄዱ ስላት አረ ሩቅ እኮ አይደሉም ቅርብ ናቸው ልጅት እኮ ያለችው ሐዋሳ ናት ስትለኝ በቃ ልቤ ያረፈ ደስ አለን በቃ እግዚአብሔር ይመስገን።
እንግዲህ ደሬ ሚዲያ ተከታታዮች ታሪኩን እንደሰማችሁት ነው። ቀጣይ ታሪክ ይኖራል። አባትና ልጅን እናገናኛለን። ልጅ ያለችው ሌላ ከተማ ያለችው ትመጣለች። ቀጣይ ፕሮግራሙንም እንለቅላችኋለን። እንግዲህ በእንደዚህ አይነት ፕሮግራም እንደዚህ አይነት ቤተሰብ ጋር የተለያያችሁ ሰዎች ካላችሁ ወደ ደሬ ካናዳ ሚዲያ እዚህ ታች ላይ ካለው ስልክ ቁጥር አድራሻ በመደወል ኮንታክት ማድረግ ትችላላችሁ። ማንኛውም የተለያየ ታሪካችሁ እንዲነገርላችሁ የምትፈልጉ ልጃችሁን የምትፈልጉ አባታችሁን፣ እናታችሁን የተለያየ ሰው በዛ ሁኔታ ውስጥ ያላችሁ ሰዎች ኮንታክት አድርጉን፣ እናገናኛችኋለን። በማንኛውም ሰዓት በዚህ አድራሻ እኛን ማግኘት ትችላላችሁ። ስለተከታተላችሁ እናመሰግናለን። ይህንን ሚዲያ ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ፣ ሼር ላይክ እንድታደርጉ በዚሁ አጋጣሚ ጋብዛችኋለሁ። ስለተከታተላችሁ እናመሰግናለን። የሚቀጥለው ፕሮግራም እንገናኛለን። እንግዲህ ወደዚህ ወደ ደሬ ሚዲያ ስለመጣችሁ ታሪካችሁንም ስላካፈላችሁ አመሰግናለሁ። በሚቀጥለው ደግሞ ከልጃችሁ ጋር አብረን እንገናኛለን። መልካም ቆይታ። እናመሰግናለን እኛም